ሃይማኖት የሚመጡት ጻድቃን አይደሉም። ዓለም በሚጠቀለልበት ጊዜ የዚህ ዓለም ስርዓት በሚያበቃበት ጊዜ በክብር ሊመጣ ያለው ኢየሱስ ነው። ኢየሱስ ሲመጣ በሰው ልጅ በሰው ዘር ሁሉ ላይ ሊፈርድ ነው ያለው። በፍርድ ማምለጫው ደግሞ አሁን በክርስቶስ ኢየሱስ ማመን ብቻ ነው። ኢየሱስ የሚመጣው የምህረት ዕድል ሊሰጥ አይደለም። ኢየሱስ ዳግመኛ የሚመጣው ይቅርታ ሊያደርግ አይደለም። ኢየሱስ ዳግመኛ የሚመጣው ይቅር ሊላችሁ አይደለም። ኢየሱስ ዳግም የሚመጣው የዚህ ዓለም ስርዓት ሙሉ ከሙሉ ሊያበቃ ያመኑትን የተቀበሉትን ወደ ዘላለም ሕይወት ሊወስዳቸው ይመጣል። እዚህ ቦታ ያላችሁ ከሕፃናት ከልጆች ጀምራችሁ እስከ አዋቂዎች መዳን ለእያንዳንዱ ሰው ያስፈልጋል። መጽሐፍ ቅዱስ እንደዚህ ነው የሚለው፣ ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎድሎበታል ይላል። አያችሁ፣ ኃጢአት ሰው ሁሉ ጋር ነው የሚደርሰው። በኃጢአት ምክንያት ሞት በሰው ሁሉ ላይ ነግሷል። ምናልባት ዛሬ ጤና ስላለን፣ ገንዘብ ስላለን፣ ዛሬ ጥሩ የሆነ ነገር ስላለን የዳንን እንዳይመስለን። የዚህ ዓለም ስርዓት በሚያበቃበት ጊዜ የሥጋ ሞትን ጻድቁ የሃይማኖት መሪ አስተማሪ የተመረጠ የሚባል ሰው